Hey everyone, this is Nardos. ዛሬ በዚህ ቪዲዮ የምናየው ስለ ሂታቺ ስማርትፎኖች ነው። ስለ ፐርፎርማንሳቸው፣ ስለ ባትሪያቸው፣ ስለ ዲስፕሌይ፣ ስለ ካሜራቸው፣ ስለ ባትሪ፣ ስለ ሶፍትዌር፣ ስለ ቢልድ፣ ስለ ኮኔክቲቪቲ፣ ስለ ኦዲዮ፣ ስለ ስቶሬጅ፣ ስለ ሴኩሪቲያቸው እናያለን ማለት ነው። ከፐርፎርማንሱ ስንጀምር ሂታቺ ስማርትፎኖች they use a mid-range processor from ሚዲያቴክ ከ4 እስከ 8 ጊጋባይት ራም አላቸው። የዩኤፍኤሳቸው ደግሞ 2.1 ነው። ዩኤፍኤስ ስንል ዩኒቨርሳል ፍላሽ ስቶሬጅ ነው። ያም በስማርትፎኖች ላይ ብዙ ጊዜ የምንጠቀመው ነው ማለት ነው። የቀን ተቀን ውሏችንን ወይም ደግሞ ኤቭሪዴ ታስክን ስሙዝሊ ሃንድል ማድረግ ይችላል ማለት ነው። ላይክ ብሮዚንግ፣ ሜሴጂንግ፣ ሶሻል ሚዲያ፣ ካዥዋል ጌሚንግ ምናምን የምንላቸውን ነገሮች በቀላሉ ሃንድል ማድረግ ይችላል ማለት ነው። ሌላው ደግሞ የምናየው ስለ ዲስፕሌዩ ነው። ዲስፕሌዩ ስክሪን ሬንጁ ከ6.3 እስከ 6.7 ኢንች ነው። ዩዚንግ ኤልሲዲ ፓነልስ ዊዝ ኤችዲ ፕላስ ኦር ኤፍኤችዲ ፕላስ ሪዞሉሽን ማለት ነው የሚጠቀመው። ሪፍሬሽ ሬታቸው ደግሞ ዩዥዋሊ ከ60 እስከ 90 hertz ነው ማለት ነው። which is enough for smooth scrolling and casual media use. And the other thing is the camera feature. The camera Hitachi phones used or they have dual or triple cameras. ፎቶ ኳሊቲያቸው ጉድ ነው ማለት አሪፍ ነው በጥሩ ላይት ባለበት ቦታ ላይ። ላይቱ ግን ዝቅ ካለ ያው ፐርፎርማንሳቸው ይቀንሳል ማለት ነው። የካሜራ ፐርፎርማንሱ ፍሮንት ካሜራቸው ቤዚክ ዋይድ አንግል ሴንሰር የተገጠመላቸው ሲሆኑ ለሰልፊም ሲዩቴብል ናቸው ማለት ነው። ሌላው ደግሞ ባትሪ ነው። ስለ ባትሪያቸው ስናይ ደግሞ ከ3500 እስከ 5000 ሜጋ አምፒር አላቸው ማለት ነው። ከ6 እስከ 7 ሰዓት ድረስ ስክሪን ታይም ላይ ብንቆይም ይቆያሉ ማለት ነው። ከ6 እስከ 7 ሰዓት ባትሪያቸው ይቆያል፣ ግን አንደር ኖርማል ዩዝ ከሆነ ማለት ነው። ዋየርድ ቻርጀሪንጋቸው ደግሞ ከ10 እስከ 18 ዋት ነው የሚጠቀሙት ማለት ነው። ፋስት ቻርጀሪንግ እና ዋየርለስ ቻርጀሪንግ ግን አቬለብል አይደሉም ስልኩ ላይ ማለት ነው። ሌላው ደግሞ ሶፍትዌር ነው። ሶፍትዌሮች የሂታቺ ስማርት ፎኖች አንድሮይድ ነው የሚጠቀሙት። they usually ላውንች የሚደረጉት ከአንድሮይድ 10 እስከ 12 ባሉት ማለት ነው። በ2 እና በ3 ዓመት ውስጥ ከ1 እስከ 2 የሚሆኑ ሜጀር አፕዴት ይደረግለታል በሶፍትዌሩ ላይ ማለት ነው። ሌላው ደግሞ ቢልድ ኤንድ ዲዛይን ኳሊቲ ነው። most models are made from plastic with some metal parts. ላይት ዌይት ያደርጋቸዋል በፕላስቲክ እና በሜታል መሰራታቸው ማለት ነው። ለመያዝ ቀላል ናቸው። ዋተር እና ደስት ሬዚስታንስ ግን ብዙ ጊዜ ኢንክሉድ አይደረጉም ማለት ነው ዲዛይን ሲደረጉ። ሌላው ደግሞ ኮኔክቲቪቲ ነው። ኮኔክቲቪቲያቸው ብዙ ጊዜ ፎከስ የሚያደርጉት 4G ላይ ነው። ዊዝ ዋይፋይ 5 ብሉቱዝ 5.0 and GPS and ዱዋል ሲም ደግሞ 2 ሲምን መቀበል እንዲችል ሰፖርት ያደርጋል ማለት ነው። they usually include headphone jack about the audio and audio comes from the mono speakers with clear mids but limited bass. suitable for calls and casual media. suitable ናቸው ለስልክ ስንደውል ወይም ደግሞ ለካዥዋል ሚዲያዎች ማለት ነው። ሌላው ደግሞ ስቶሬጅ እና ሚሞሪያቸው ነው ማለት ነው። ኦዲዮን እዚህ ጋር አይተነዋል። ስቶሬጅ እና ሚሞሪያቸውን ደግሞ ስናወራ ኢንተርናል ስቶሬጅ ሬንጁ ከ64 እስከ 128 ጂቢ ነው። ከ4 እስከ 8 ጂቢ ራም ማለት ነው። ማይክሮ ኤስዲ ኤክስፓንሽን ሞስት ሞዴሎቹ ሰፖርት ያደርጋሉ። ስቶሬጅ ስፒድ ኤንድ ራም ማኔጅመንት አር ጉድ ፎር ኤቭሪዴይ መልቲታስኪንግ ትሩ ሄቪ ዩዝ ሜይ ኮዝ ስላይት ስሎውዳውንስ። ያው ስፒዳቸው አሪፍ ነው ለቀን ተቀን መጠቀም ወይም ደግሞ ሁለት ነገሮችን በአንድ ላይ ለመጠቀም ምናምን። ግን በጣም በተጠቀምነው ቁጥር ወይም ደግሞ በጣም ስራዎችን ባበዛንበት ቁጥር ፐርፎርማንሱ ሊቀንስ ይችላል ማለት ነው።
ሌላው ደግሞ ሴኩሪቲ ነው። ሴኩሪቲያቸው የሚጠቀሙት ሳይድ ወይም ሪር ፊንገር ፕሪንት ስካነርስ ነው። አንዳንዴ ደግሞ ቱዲ ፌስ አንሎክ ይጠቀማሉ። and they rely on standard Android security features like app permissions and play protect. Security is sufficient for everyday use, but not as advanced as a flagship devices. like እንዳሁን እንዳሉት ፍላግሺፕ ዲቫይሶች ሴኩሪቲ አድቫንስድ ላይሆን ይችላል፣ ግን በጣም በቂ ነው ለቀን ተቀን መጠቀም ማለት ነው። ሌላው ደግሞ ፕራይስ ኤንድ ቫልዩ ነው። ሶ ፕራይሳቸው በጣም አፎርደብል ነው። they offer good value for money and reliable performance and decent long time use. so resale valueያቸው moderate ነው። they are good choice for students, first time smartphone users or secondary as a secondary device ማለት ነው። በጣም አሪፍ ነው። ፕራይስ እና ቫልዩዋቸውን ለተማሪዎች ለመጀመሪያ ስማርትፎን ተጠቃሚዎች እና አዘ ሰከንድ ዲቫይስ የሚጠቀሙ ሰዎች በጣም ቆንጆ ነው ማለት ነው። so this is all. as a conclusion, Hitachi smartphones are simple, reliable and budget friendly. They handle daily tasks like communication, browsing media and casual gaming well. They may not compete with a flagship phones, but they offer solid performance, practical and good value for mid-range users. እንደ ፍላግሺፖቹ ኮምፒት ባያደርግም ግን ሶሊድ ፐርፎርማንስ አለው፣ ፕራክቲካሊቲ አለው ኤንድ ለሚድ ሬንጅ ዩዘሮች ደግሞ በጣም ጉድ ቫልዩ ነው ማለት ነው ሂታቺ ስማርትፎን። ሶ that's all about. Thank you for watching and listening.